ህፃናት እንደተወለዱ መቼ ገላቸውን ማጠብ እንችላለን የሚለውን ዛሬ በዚህ ቪዲዮ አብረን የምናይ ይሆናል። ሰላም፣ ዶክተር አብርሃም ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም። ህፃናት ልክ እንደተወለዱ በሰውነታቸው ላይ የምናየው ይሄ ነጭ ቅባት የመሰለ ፈሳሽ ቨርኒክስ ካሴዮሳ የምንለው ለህፃናቱ በተለይ የሙቀት መጠናቸውን መቆጣጠር እንዲችሉ ከዚህም በተጨማሪ ደግሞ ቆዳቸው እንዳይደርቅና ባክቴሪያ ኢንፌክሽን እንዲከላከል የራሱ የሆነ ጥቅም አለው። እንደ ወርልድ ሄልዝ ኦርጋናይዜሽን መመሪያ መሰረት ይሄንን ቨርኒክስ ከሰውነታቸው ላይ በመጀመሪያ 24 ሰዓት ባንጠርገው የተሻለ ነው የሚሆነው። ከመጀመሪያ 24 ሰዓት በኋላ ህፃናቱን ላያቸው ላይ ያለውን ቆሻሻ ለመጥረግ ቢያስፈልግ ስፖንጅ ባዝ ወይንም ደግሞ ስስ ጨርቆች ላይ ለብ ያለ ውሃ በመንከር ላያቸው ላይ ያለውን ቆሻሻ መጥረግ እንችላለን። ነገር ግን ሙሉ በሙሉ ገንዳ ውስጥ አስገብቶ ወይም ማጠብ የሚጀመረው ከ14 ቀን በኋላ ወይንም ደግሞ እትብታቸው ከወደቀ በኋላ መሆን አለበት። እንደዚህ አይነት ሌሎች ጠቃሚ መረጃዎች እንዲደርሱ ይህን ቤት ፎሎ ማድረጋችሁን አትርሱ። ጥያቄዎችና አስተያየቶቻችሁን በኮሜንት ላይ ያሳውቁን። መልካም ጊዜ።